እናንተ የምትደግፏት መንግስት የለም እያላችሁ መንግስትን የምታበሻቅጡባት በሷ ከሆነ መንግስት እንዳለ በእኔ እያሳዩአችሁ ነው። እኔ እያሳዩአችሁ ነው። እንደውም የሷ ደጋፊ የሆናችሁ ሰዎች ፖል ተጋጭቶ ነው ግንብ ተጋጭቶ ነው። የት ነው ፖል የተጋጨው? ግንብ የተጋጨው የት ነው? የት ነው አደጋው የደረሰው? እናንተ ወዳጅ ስለሆናችሁ ታውቃላችሁ። ስለዚህ መንግስት ያለመሆኑ መንገድ ያፈረሰ ሰው አለ። ትራፊክ ይሄንን በደንብ ሊያጣራልን ይገባል። አዎ ጋይስ የስ እንደዚህ ብላችሁ ከሆነ የምትሉ እኛም እንደዚህ እንጠይቃቸዋለን። በጣም ነው ደጋፊ ሆናችሁት። ልጅቷን የማትወጣው ጉድጓድ ውስጥ አትክተቷት እሺ። እንዴ ጋይስ ምን አርጊ ነው የሚሉኝ? ምን አርጊ ነው የሚሉኝ? ያ አላህ ያ ረብ ያ አላህ ያ ረብ እንዴ ቤተሰብ ያ አላህ አስተፍርላህ ጌታ ይብረን እኮ ነው። አንድ ልጅ አለች እዚህ ሰፈር ጋይስ የሆነች ሰፈር ወደዛ ወደንተናት ሊያሾው ያለች ቪዲዮ ትሰራለችና ጋይስ ልጅቷ እኮ በቃ ስታሳዝን እኮ የምትሰራውን ቪዲዮ ብታዩት ስታሳዝን እናቴ እኔ በጣም የምታሳዝነኝ በዚህ ደረጃ ፓወር ኑሯት ስለኔ ከምታወራ ምን አለበት ለራሷ ህይወት በዚህ ደረጃ ብታወራ ምናምን እያልኩኝ ሳልጨርስ ከሆነ ጊዜ በኋላ ደግሞ እኔ ህይወቴን ያበላሸከው ካናዳ ወስደሻለሁ ብለህ እንደዚህ አደረገኝ እኔ እንደዚህ አደረገኝ። ጋይስ የራሳችሁን መብትና ነፃነት ሳትጠይቁ የራሳችሁን ህይወት ሳትታገሉ ስለ አንድ ጠገበ ቲክታከር በዚህ ደረጃ መውራታችሁ ራሱ ያናደደኛል። ህይወት እኮ እኛ ከህይወት ጋር ነው ትግላችን። እኛ እኮ ለመኖር እኮ ነው እየታገልን ያለነው። ስለማያገባችሁ ነገር ውስጥ ገብታችሁ ባትዘባርቁ ጥሩ ነው። የብሬን እኮ ነው ባትዘባርቁ ጥሩ ነው። ፍቅራችሁን መውደዳችሁን ደግሞ ዶቆሮና ማህይብ ሲወድ ያስጠላል። ገብርኤልና እውነቷን እኮ የዲቦራት ማህይብ ደጋፊ ብዙ ነው ያለችው። ማህይብና ዶቆሮ ሲከተላችሁ ወይ አትቀየሩ ወይ አትለወጡ። ከሂማኔርና ከፊልተር ሌላ ምን የምታውቁት ነገር የለም። ህይወት ምን እንደሆነ አታውቁ። እናቴችን የህይወትን ጣዕም አታውቁትም። ህይወት ምን ለህይወት የሚከፈለውን ዋጋ አታውቁም። እናንተ የምታውቁት ቲክታክ ላይ ገብታችሁ ተሰብስባችሁ የምታወሩት ዋጋ ይመስላችኋል። ይሄ ላይክ ህይወት ይመስላችኋል። እኔ ህይወትን ነው የምኖረው። እሺ ለእያንዳንዱ እርምጃ ዋጋ ከፍዬ የምኖር ልጅ ነው። ስናገርም ደግሞ በእውነት እንጂ በውሸትን ተመርኩዤ አላወራም። ስምንም አላጠፋም። ከመሰለ ደግሞ ማናት ምንድናት እሷ ማናት ምንድነው አለልጅ ለዛ አለልጅ ለምን አደጋ ደረሰ ብላ ቲክቶክ ከዛ ልጇን ድፍት ያርጋት ኬኳን ይደናት ኬኳን እንዲያርጋት ለልጄ የተመኛት በአጠቃላይ እናንተ በምትወዱት ነገር ላይ ይጣባል። ለልጄ ያላችሁትን በአጠቃላይ እናንተ በምትሳሱት ነገር ላይ ይጣባል። ለልጄ ብላችሁ የረገማችሁት ሰዎች በአጠቃላይ እናንተ በምትፈልጉት ነገር በአጠቃላይ ይጣባል። የኔ መርገማን ደግሞ ይሄ ነው እንዴ ጋይስ ምድረ ዶንቆሮ ማህይብ ሀናና ጋይስ ቁጭ ብዬ ሳወራው ጉድ እንዴ በረላሹ ምን አውርተሽ ነው? ሊያሹ ምን ብለሽ ነው እንደዚህ የሚሆኑት? ነው እንዴ? አው ቆይ እሺ ሆስፒታል ስትገባ ቢሉ ተለቅበኝ ለምን እዛ ስትደከም ይለው ይለቀቀም ምን አገባኝ እንዴ? እኔ በጣም ነው እኮ የሚገርመኝ ጋይስ እናቴ ከዛ ብትኛ እንሰርብናል እኛ ምንም ሳናረጋቸው ከዛ አንቺ ሊያንሽ እንደዚህ ያልሹ ቢያለሽ ብልስ የትኛው ለሀገር የጠቀመው ማንነቷን ተጠቅመንላቸው መሰራት ከዛሞች ወይኔ አጠገብ ሆነሽ እንደዚህ ያለ ኮመንት ወሰጂ ወይኔ ዳስታኒ ጭንቅላታችንን እኮ አሳመሙ ጌታ ለምን ታወራላችሁ? ለምን አወራሽ? ሊያ ስታወራቸው እንደ ወንጀል የሚሆንብኝ ጋይስ ይፍቀር እኔ ሳወራቸው እንደ ወንጀል እኔ ሳወራቸው እንደ ጋይስ ስም ማጥፋት የሚሆንብኝ እኔ ስናገር ብቻ ነው እንደ ስህተት የሚሆንብኝ አልገባኝም ቤተሰብ አልገባኝም። አስረዱኝ ማለት የምታስረዱኝ ሰዎች አላችሁ? እስኪ የምታስረዱኝ ሰዎች ካላችሁ
እስኪ ንገሩና ንገሩኝ ጌታ እስኪ ንገሩኝ ምንድን ነው የኔ ጥፋት እና ንገሩኝ እኔ ይስማችሁ እስኪ ነገር ይገርምሻል አንቺ ማሪ ይግነን መግነን ችግር ነው መግነን እኮ በጣም አሪፍ ነው ለኔ እኮ መግነኑ አሪፍ ነው ግን ተሳድቤ ነው ወይ አስቀይሜ ነው ወይ ያለው እኮ መጥፎ ነገር አውርቼ ነው ወይ እነሱ እንደሚሉት እኔ ብያት ነው ወይ በዚህ ደረጃ የሚያወሩት ያቄን ይጠየቁ ለምን ማናት ምንድናት እሷ ማናት ምንድናት አንድ ቲክቶከር እኮ ናት ሶ ምንድነው በዚህ ደረጃ እንደዚህ አርጋችሁ ሰው በዚህ ደረጃ የምትገፉት ነገርኳችሁ ነገሮችን ከነገር ጋር ከማያያዝ አይደለም ለፊዮናን እናት አባት ብትሰድቡ የሷ ደጋፊዎች ናቸው ፊዮናን ብታቋሿት የሷ ደጋፊዎች ናቸው ነው ብትሰድቧት የሷ ደጋፊዎች ናቸው የሷን አርማ ያርጋችሁ ትወጣላችሁ የት ግሩፕ ላይ አውርታችሁ ማልካችሁ እንደምትመጡ እናውቃለን እኔ እንደዚህ ያሉ እኔ ስለማልመልስላቸው ልቅያቸው ነው ብለው እነሱ እዛ ሁለቱ ቴሌግራም ከነገራችን ላይ ዋላ ዩቲዩብ ላይ በጣም ከፍተኛ መልእክት አለኝ የማስተላልፈው ነገር ተደራጁ ማህበር ተነስና ድንጋይ ወርውር እንደዚህ አጥቃ እንዲበል ብለው በቴሌግራማቸው ቢያሰራጩ እነዚህ ሰዎች መንግስት ሊያስብበት ይገባል እነዚህ ሰዎች yes አደራቸው በአረብ ሀገር ያሉ ሴቶች አሉ በውጭ ሀገር በአሜሪካ የሚኖሩ ሰዎች አሉ ምናምን አደራቸው ቁጭ ብለው እንዲያርጉ ያሉ ሶሻል ሚዲያ ላይ ያለውን እንቅስቃሴ ራን የሚያረጉት እዚህ ያሉት የሚኖሩት ዋና ተጠሪ እነሱ ናቸው ይሄንን ደግሞ መንግስት አለ አዎ መንግስት አለ ህግ አለ አዎ ህግ አለ የህግ አካል ገብቶ ሊመለከትበት ይገባል ያላችሁ እንዴት አድርገን ምክንያቱም ትክክለኛ ንግግር ነው የምናገረው ስህተት ነው ሊያሾ ካለ ህግ አካል መጥቶ ሊገኝ ይችላል እንጂ በቴሌግራም ያደራጇቸው ሰዎች እኛ ቁም ስቅላችንን ሊያስቀምጡን አይገባም ያው ኢትዮጵያ ላይ ለሊያሲዮን የኢትዮጵያ ህግ ለማሳሰብ እዛ ለተቀመጡ ሰዎች ለመዛት ይጠቀማቸዋል እነሱ እዚህ ሀገር ተቀምጠው ቴሌግራም አደራጅተው ግን የሚያሰድቡንና የሚያዘልፉን የህግ አካል ሊጠይቀን ይገባል አደጋ ለተባለው ነገር ደግሞ እንዴት ነው አደጋው የደረሰው የትራፊክ አካል ሊገልጽልን ይገባል ምን ሲያረጉ ነው የትኛውን ፖሊያ የገጩት የትኛውን መንገድ ነው የገጩት መንገድ ልማት አበባ የኮሪደር ልማት አለ የመንገድ ልማት አለ የተተከሉ አበቦች አሉ ምንድነው የቱጋር አደጋው የደረሰው የትራፊክ አካል ይናገርልን ይገባል ተሸፋፍኖ እንደውም አይቀርም እንደዛ ነው የሚፈለጋችሁ አዎ ቲክቶከሯ ፌመሷ ጃኒ አዲስ አበባ ላይ የመኪና አደጋ ደርሶባት ምንድነው የቱጋር የደረሰው የትኛውን የኮሪደር ልማት ነው ያበላሹ የትኛው ጋር አደጋ የደረሰባችሁ እንደዚህ ነው የምናገረው መጠየቅ ካለብኝ ነው እንደዚህ ነው የምጠይቃችሁ ተካካዎች ከናንተ የበለጠ ጭንቅላት ያለ ልጅ ነው ለእናንተ ብዬ አይደለም እኔ ትክክለኛ ነገር ስናገር ወንጀለኛ የምታረጉኝ ከሆነ ወንጀል እንዴት ነው አሳያችኋለሁ እኔ ሳልሆን ወንጀለኛ አደጋ ያደረሰው ሰው እኔ አብረን ወንጀለኛ እሺ ጠብቁኝ ጋይስ አይሉ ሲሰሩኝ እኮ ነው ያደሩት ሲሰሩኝ ተሰብስበው እሷ ማለት ይሉኛል እሷ ምንድናት ይሉኛል እሷ ራት እንደማትል ምን አባታችሁ ላርጋችሁ እኔ ፊዮናና ናዮ አይደለሁም እሺ እኔ ሊያ ነኝ እኔ ፊዮናና ናዮ አይደለሁም እኔ ሊያ ነኝ ጋይስ ተረጋጊ ማን ሙሉ ቲክቶክን ሲሰድቡ ነበር ተደረስተው ልጅ አልቀረቻቸው እቺን አንድ ፍሬ ልጅ እቺ ሴት አይደለች እንዴ እቺ ህፃን ልጅ አይደለች ምን አረጋቻቸው ማሪ መጥፎ ነገር ተናግሬ ቢሆን ልክ ነሽ እኮ ተሳልቤ ቢሆን ልክ ሳልናገራቸው ምንም ሳላወራ ልጄን ሁሉ ቅጥቅጥ እያደረጉ ግን አፈር ፍታሽ ለህሊናችሁ ላይምሯችሁ እናንተ ደግሞ ሂዱና የተደራጃችሁ በቴሌግራም ያደራጃችሁ አካሎች ሂዱና የሆነ ፎቅ አቃጥሉ ብትባራሱ ሂዳችሁ የምታቃጥሉ ናት ስለዚህ ይህንን ደግሞ የህግ አካል ትኩረት ሰጥቶ ሊመለከትበት ይገባል በቴሌግራም አደራጅተው እዚህ ሀገር የሚኖሩ ልጆች እኛን የሚያስቡት የስ ታያለሽ ጋይስ ግራ ገባኝ ያ እስተፍርላ ሌላ ከሰው ምን ግና ለፈላሉ ደግሞ
እንደገና ነው ቴፓት ወጣት አረ እነዚህ ባለቤት እናቴ ትምከስ ይህ ብለ እያንዳንዱ ያሉት ጎስ አሰማቸዋል እያንዳንዱ ያሉት እንደ ቆሻሻላቸው ልጅ ይላቸው ወሬ እናቴ ትም ይለንን አመሰግናለሁ ደስ ሲላት ዙራ አርጋስ ክትለራ እንደሚደረስ ያመሰግናለሁ ግን እሱን ተውትና እኔ ራሱ አለውላችሁ የኔ ተራስ ይገባ ደግሞ ስለታና በጥቂት ይልፈስ ነው ባለ እቺ ነው ሲሰራው ወይ ትክክል ጋይስ እስኪ ዩቲዩብ ላይ እንዴ ምን ይላሉ ትላንትና ሳላት ተሳደደው እንዴ ኩቤሊስት እናንተው ደስ ልስበት እንዴ እስኪ እንስማ። እባካችሁ ኢትዮጵያኖች፣ እባካችሁ የሀገሬ ልጆች ስም አትጥሩ። ጋይስ እስኪ ከዚህ ነው የጀመርኩት። ጋይስ ደግሞ እንደ ልማዳቸው እየበላች አወራች እንዳይሉኝ ተሳቀቄ እኮ ጋይስ ይኖ እናቴ ለራሴ እኮ ያስቀኛል እኮ ሰው ያከበረ የተጠነቀቃችሁላቸው ሰዎች ለእናንተ እንደማይጠነቀቁ ማወቅ አለባቸው። እንደ ልማዳቸው ደግሞ በልታ መጣችልኛል ብዬ ሳልበላ እኮ ነው የገባሁት ጋይስ ምግብ ይሰላክ እናቴ ትሙ ማለት እየበላች አወራሽ ብለው ደግሞ በዚህ አፋቸውን ይከፍታሉ ብዬ ትላንትና ምግብ በልቻለሁ ላይቭ እንትኔ ላይ ጋይስ ተናገሩ ቤተሰብ ደግ አደረግሽ ልጅ አይ ግን በልቻለሁ ትላንትና ምግብ አይ ንገሩኝ ትላንት ምግብ አቅርቤ በልቻለሁ ደግሞ እንደ ልማዳቸው ቀይ ወጣና ልጫዋን አብቅርባ ምግብ እየበላች ምናምን ይላሉ ብዬ ጋይስ አልበላ እኮ ነው ቡና ቁስዬ ያወራሁት በዛ ላይ ስም አልጠራው ይሄ እንኳን አይገባችሁ ማሃይቦች ዶንቆሮ ይሄ እንኳን አይገባችሁ ይሄንን እንኳን አትረዱ እንዴ እኔ እኮ ኮንተንቴ ቁጭ ብዬ ጠረጴዛ ላይ ምግብ እየበላው መውራት እኮ ነው ምግብ ሳልበላ እኮ ነው ሳወራ የነበረው ያውም ደግሞ አሁንም ተጠንቅቄላችሁ ስም ሳልጠራ ከዛ ሁሉ ስም ጠርቶ ካወራው ሰው እኔ ነኝ የታዩዋችሁ ከዛ ምን ነው ሲሰድቡኝ የነበረው ዋይ ለምን ጌታ የአሜሪካ አሮጊት ናት ስም የጠራችው ማሬ ስም እሷ እኮ ጠርታ እሷን ምንም አላሏት እኔን ነው ሲናገሩኝ የነበረው ለምንድን ነው እያለቀስኩ ማወራው እናቴ ኑሮዬ ራሱ ያስለቅሳል ለምን አባሽ ብዬ ነው ለማንም ብዬ ማለቅሰው የኔ ፍቅር እዛው እናንተ እንደለመደባችሁ እያለቀሱ ያወሩ እንጂ እኔማ እያለቀስኩ አላወራም የኔ ፍቅር ስንት የሚያስለቅስ ታሪክ ያለኝ ልጅ ነኝ ቲክታክ ላይ ለማቅሰው እያለቀስኩ ላውራ እንዴ ምን ብዬ ነው ማለቅሰው እግዚአብሔር እንኳን አተረፋቸው እግዚአብሔር እንኳን በዚያ እግዚአብሔር ስለሚወዳቸው አልፈተናቸው መሰየው እንኳን በዚያ ያለፈላቸው ማለት ለእናንተ እርግማን ከሆነ እንግዲህ ያላቅም አይሩ ነው አለልኝ አረሊያ ማርያም ምን ይልኩ ተውተኝ በእናትሽ እንዴ እኔ ተምሩ ለሊቱ ሙሉ ሲሰድቡኝ አደሩ ጋይስ ያላ ደግሞ ማትልኩልኝ ሪከርድ የለም እኮ ጋይስ ማትልኩልኝ ሪከርድ ስለቀደብሻቸው ይሄ ሁሉ ሲሳደው ወደ ጉድ ይፈላ ራሱ እግዚአብሔርን እንዴ ሰው ራሱ ምን ይላል ጌታን ሰው ራሱ ምን ይላል ቆይ ማለት ሰው ራሱ ምን ይላል ዛፍ ነው የወጣባቸው ዛፍ ማለት ከተማችን ላይ የተተከሉት ዛፎች እኮ ማለት እናትዬ ዋጋ የተከፈለባቸው ናቸው ዛፎቹ ራሱ ስለዚህ የት አካባቢ ነው ዛፉ ትራፊክ ይሄንን ሊያጠራ ይገባል yes አዲስ አበባ ላይ ከፍተኛ የመኪና አደጋ ደርሷል የት አካባቢ ነው የደረሰው yes ቀመሽዋ አንቺ yes እንግዲህ እንደዚህ ምታስብ ግራ ገባን 22 ነው 22 የቱ ጋር መንገድ አዲሱ መንገድ ጋር እንግዲህ እስካሁን ትራፊክ ደግሞ ዝም ብሎ ትራፊክ ሊነግረን ይገባል ነገሩ እንዴ ትራፊክ አካሎች የደረሰውን አደጋ
ወይ ፈጣሪ እየሳቀሽ ስላወራሽ ነው። ጋይስ ኖ ዌይ ስህተት ሲኖር ስህተት ነው ማለት እኮ ችግር ያለ ስህተቴ እኮ ነው እየወቀሱኝ ያሉት፣ ያለ ጥፋቴ ነው እየሰደቡኝ ያሉት። ጋይስ አዲሱ መንገድ ነው ልዬ ጭራሽ አዲሱ መንገድ ላይ ነው። ዶሬ ጥማት ሊደፋሽ እኔማ ምን ዶሬ ጥማት ይደፋኛል? እኔ የወሬው ጥማት ሳይደፋኝ እኮ ወደና አጥቼ ስናገር የወሬው ጥማት ሊደፋችሁ እናንተ ነው። ማሂ አንቺ ሞቀሽ ነው የምታጠፊው። እስኪ ምሳሌ ምን አድርጌ ያጠፋው ማሂ ልትነግሪኝ ትችያለሽ? እስኪ ያጠፋሁትን ልትነግሪኝ ትችያለሽ? እስኪ ንገሪኝ ማሂ፣ አውቄ ያጠፋሁትን ጥፋት እስኪ ንገሪኝ። ምንድን ነው ያደረኩት? ፍቃደኛ ከሆንሽ ገብተሽ ከፈለግሽ አብራሪልኝ ጥፋቴን። አትሳቂ ተይ ማሬ፣ ላልቅስ? እሺ ቃልሳቅ ኦ ማይ ጋድ እሺ ኖ አይ ቤተሰብ ተውት ማለት አይ ዶንት ኖ ላይክ ስድባችሁ ምናምን ይኑ እምባትወዱኝ ሰዎች ትኖራላችሁ የስ ምናምን እና ግን እውነት ጥፋት ትላንትና በነበረው ቪዲዮ ላይ ጥፋት አጥፍቻለሁ ወይ እናንተ እንደ ሲጀመር እኔ ቪዲዮዎቼ ላይ የትኛው ቪዲዮ ላይ ጥፋት አጥፍቻለሁ የትኛው ቪዲዮ ላይ እና ትላንት ግን ደግሞ ሞር ስለማቃችሁ ባህሪያችሁ ስለማቀው የምበላውን የምወደውን ምግቤን እንኳን ሳላቀርብ ነው ቁጭ ብዬ ሳወራ የነበረው። በዚህ ደረጃ መሳደብ ምን አመጣ? እንደዛ ካላችሁ ደግሞ የህግ አካልም ሆነ መንግስት በትኩረት ሊመለከተው የሚገባው የትናንትናውን አክሲደንት ነው። ያስ ዩቲዩብ ላይ በኋላ ቡና እየጠጣን ምግብ እየበላን እናወራበታለን፣ እንዳትቀሩ። ምንም ታይ የሚባል ነገር የለም ማሬ፣ ታይ የሚባል ነገር የለም። ልጄን እየተናገሩ እነሱ የሚደግፉትን ለነሱ ብለው የሚያወሩትን ሰዎች አስታከው እየተናገሩ ካፌ መጥፎ ቃል ቢወጣ በህይወት ያልተጸጸተ ሰርጀሪ ማጸንሽ ይድረቅ ስላት በኬኳ መታብኝ እንደሆነ ማወቅ አለባችሁ። እሺ በኬኳ መታብኝ እንደሆነ ማወቅ አለባችሁ። እስከ ዛሬ ድረስ የተያያዝ ነው። በልጄ የመጣ ሰው ደግሞ ማለት ነው ሊመስልህ ይችላል። ሚዲያ ላይ መተህ እንዲህ ስትናገር በሚዲያ ልመልስ ይችላል። አጠገቤ ሆነ ግን ለስም አጠራርህ እንኳን ኬኳ ብለህ ስትጠራት አጠራርህ ከዘገነነኝ የዛኔ የእናትነት ዋጋ ምን እንደሆነ በአካል አሳይሻለሁ፣ አሳያለሁ። አጠራሯ እንኳን የስም አጠራርህ እንኳን ስትጠራት እንኳን አጠራርህ ካልተመቸኝ አሳያለሁ። የዛኔ አይደለም ሌላ ምንም ይደርስብኝ። ኮመንት ላይ ኢትስ ኦኬ፣ ኮመንት ላይ ኢትስ ኦኬ። እናትሽ ወለደችሽ ስትጠሪያት እንኳን ማለት ነው ስትጠሪያት ልጄን ስትጠሪያት አጠገቤ ሆነ አጠራርሽ ካልተመቸኝ አሳይሻለሁ። ኮመንት ላይ ችግር የለም። ስለዚህም አሁንም ነግራችኋለሁ የህግ አካል የትራፊክ እንትን አደጋውን ሊገልጽልን ይገባል። እንደሚባለው ከሆነ ሶሻል ሚዲያ ላይ ብዙ ነገር ፖል ተጋጅቷል፣ ግንብ ተጋጅቷል፣ አበባ ረግፏል፣ አበባ ወድቋል፣ የተሰሩ ኮሪደር ልማት ላይ አደጋ ደርሷል እየተባለ ስለሆነ ሊነገረን ይገባል። የስ እንደ ህዝብ ዋጋ የተከፈለበት ኮሪደር ልማት ነው፣ ዝም ብሎ አይደለም። አስፓልቱም ዋጋ የተከፈለበት። ስለዚህም እናንተ የምትወዱት ሰዎች ሲሆን ሰዎች አወሩ ለሚባለው ነገር እንደዚህ ከሆነ የምንጠይቀው እኛ እንደዚህ ነው የምንጠይቃችሁ። እሺ ብዙ የምንጠይቀው እግዚአብሔር በዚህ ያሳልፍላት እንጂ ብዙ የምንጠይቀው ጥያቄ አለ ገና ከአባታችሁ ከራሳችሁ ራሱ ብያቸው ከኔ ጋር አትነካኩ፣ እዛው ተከባብራችሁ ተቀመጡ። ቤተሰብ ያላሉኝ ነገር የለም እኮ
ሰዎች ተሰብስበው ዝም አትበሉ እንጂ ዝም አትበሉ። ዝም ነው እንደምትሉት አላህ አላህ ይውይ በልጅሽ ፈጣሪ ያሳየላችሁ። አንቺም የምትወጃትን ይንጣቅሽ እግዚአብሔር ያሳየኝ። እኔም ደግሞ የምትወጃትን ተቆርቁረሽ ለምታወሪላት በሷ ይድረስ። ቴንክ ዩ። እስኪ ታብዱ እንደሆነ አሳያቸዋለሁ። ለዚህ እኮ ነው እግዚአብሔር እኮ ስራቸውን እያየ እኮ ነው እንዲህ የሚቀጣቸው። ወይ መጣ ትላልቅ ሰዎች ሲሆኑ ምነው እናቴ ለእንቁላሉ ጊዜ በቀጣሽ ትላለች እና ለእንቁላሉ ጊዜ ሳትቀጣ ያደጋችሁ ሰዎች ቆሎቻችሁን እያስቸገራችሁ ያላችሁት ያገኛችሁትን እያግበሰበሳችሁ እንደ ጀብድም እንደ አዋቂነትም እንደ እውቅናም እንደ ፍምስናም እያያችሁት ያገኛችሁትን እያግበሰበሳችሁ አድጋችሁ ልካችሁን እና ደረጃችሁን አለማወቃችሁ ይሄ ነው። ተረድታችኋል? ምነው እናቴ የእንቁላል ጊዜ መጣች የሚባለው የግዴታ እንቁላል መስጠት ይቻላል። ካሮት በየቦታው መብላት ያገኙት ካሮትን መግመጥ ጥሩ እንዳልሆነ መረዳት አለባችሁ። ይሄ ትውልድ ደግሞ ያስቸገረኝ ነው። አሁን ኢትዮጵያ ላይ በነገራችን ላይ በጣም በሚገርማችሁ ደረጃ አዲስ አበባ ላይ የኤችአይቪ በሽተኞች ቁጥር በጣም እየተሰራጨ ነው ያለው። በተለይ ደግሞ ወጣት ህጻናት ከ15 ዓመት እድሜ ደረጃ ያሉ ሰዎች በጣም ይዘለኝ እንዳለ በኤችአይቪ ተጥለቅልቀዋል እንዳለ ማለት ነው። ያ ደግሞ ሶሻል ሚዲያ ላይ ስፔሻሊ ቲክታክ አፕ ላይ በሚባል አፕ የሚታዩ ጋጠወጥ ተግባሮችና ህጻናቶቹ ያለ እድሜያቸው ወሲብ ልሁን ወይም ደግሞ በጾታዊ ግንኙነትን የሚያስቸግሩ የሚያሳስቡ ተግባሮችን የሚያሳዩ ሰዎችን በግልጽ ተደግፈው ሰፖርት እየተደረጉ ስለሚታይ የሚመጡት ትውልዶችም እየጠፉ ነው። እንደውም መንግስት በዚህ ጉዳይ ጮክ ብሎ ሊሰራ ይገባል። ትውልዱን ሊያድን ይገባል። ያንን ስንናገር ወይም ደግሞ እነዛ እናንተ የምትወዷቸው ሰዎች ዝሙትን ባህላን የሚያሳዩትን ከቀን ወደ ቀን ከወር ከዓመት ዓመት ከተለያዩ ወንዶች ጋር ጾታዊ ግንኙነትን እየጀመሩ የሚመጡ ወጣቶችን ወይም ደግሞ የሚያሳዩንን ሰዎች እልል ብለን እየተቀበለን ያለነው ልጆቻችንን እያጣን ነው። ስለዚህ መንግስት አሁን እንደዚህ ጉዳይ ጮክ ብሎ ነው የሚሰራው። ታያላችሁ። ልክ እንደነዚህ አይነት ሴቶች ወይም በእንደዚህ አይነት ሴቶች የታጀቡ ሰዎችን ስንናገር ስንተች ወይም ትክክል አይደለም ስንል የሚሰድቡን የተደራጁ ያደራጇቸው በቴሌግራም ወይም ደግሞ በዋትስአፕ ያደራጇቸው ብዙ ሰዎች አሉ። ከአረብ ሀገር እስከ አሜሪካ ኢትዮጵያ ላይ ተቀምጠው እነዚህ ሰዎች ነገ የሆነ ነገር አድርጉ ብለው ቢያዟቸው ኢትዮጵያ ውስጥም ችግር ላለመፍጠራቸው ምንም ማረጋገጫ የለም። ስለዚህ መንግስት ጀርባቸውን በደንብ ሊያጠናልንና ሊመለከትልን ይገባል። አመሰግናለሁ። በኋላ ደግሞ ዩቲዩብ ዘፍቀት ዘርገፍ አድርጌ አወራላችኋለሁ። በዚህ ጉዳይ የሚጠይቀኝ ሰው ካለ መቶ መጣ ይችላል። እንደ ህዝብ ግን መናገር ይችላል። እንግዲህ ስራችሁ ከሆነ የሚያስቆመኝ እናያለን። እነሱ ለቪዋቸውና ለላይቫቸው ወይም ደግሞ ለሚሰጣቸው ጊፍት ብለው ያልሆነ ስብዕናና ማንነት እያሳዩ አክሴፕት አድርጋችሁ እየተቀበላችሁ ሊያያወራች ብር ለሚሰራሽ ብላችሁ የምትናደዱ ከሆነ መጀመሪያ ዝሙት የሚቀሰቅሱትን ልታስቆሙ። እሺ፣ እኔ ዝሙትን አላበረታታውም፣ ዝሙትን አልቀሰቀስኩም። ስለዚህ ይሄንን ማወቅ አለባችሁ። አስተሳሰባችንም አገነዛዘባችንም አኗኗራችን ላይፍ ስታይላችንም የሰማይ ነው። ይሄንን ማወቅ አለባችሁ። እኔ
ኢትዮጵያዊ ሴት እናት ነኝ። ኢትዮጵያዊ ሴት እናት ላይ በዚህ ደረጃ የምትሳደቡና የምትዘርፉ ሰዎች ለአንድ አለሌ ሴት በዚህ ደረጃ ጠበቃ ሆናችሁ የምትናገሩና የምትወቅሱ ከሆነ መንግስት ጀርባቸውን ሊያጠና ይገባል። የስ ንጹሐን የሚሰደብበት፣ ንጹሐን የሚዘለፍበት፣ ንጹሐን የሚቋሸሽበት ያደራጇቸው ማህበሮች ምንድን ነው? ይህንን ማወቅ አለባቸው። እኔ ማንንም ፈርቻ አላውቅም። ማንንም አዞኝ አያውቅም። ለማንም ተገዝቼ አላውቅም። ታውቃላችሁ። ግን ራሳችሁ ትገፉና ሰዎች ዝም ሲላችሁ አይተን እንዳላየ ሆነን ሳይሆን ገብቶ ሳይገባ ወይም ስህተታችሁን ሳናቅባችሁ ቀርተን ሳይሆን የእኛ ስራ አይደለም ብለን ነው። ስራችን ያልሆነውን ነገር እንድንሰራላችሁ ከፈለጋችሁ ደግሞ በደንብ አድርገን እንሰጣችኋለን። መረጃውንም ፍንጩንም ምን እንደሚያደርጉ በከሌ ጉዳይ ከሌ ሴቶችን ሰብስቦ የሆነ ለጊፍተር እንደዚህ ያደረገ ከሌ ሴቷስ ጊፍተሯ ጌመሯ ሴት አስደፈረችውስ? እኛም እንደዚህ እናወራለን። ከሌ ሴትን እየጠራች የምታስደፍረዋ ሴት ማናት? ኢትዮጵያ ላይ ማናት? ማናት? ሊያሹ አይደለችም። እኔ እንደዚህ አይነት ማንነት የለኝም። አርፋችሁ ብትቀመጡ ይሻላል። አርፋችሁ ብትቀመጡ ይሻላችኋል። እረፉ። ጋይስ ሳደቡ እኮ ምኑ ሳላደርጋቸው ሳልደርስባቸው ቤተሰብ እነዚህ ኮለል ያለባቸው አለሌ ሁሉ የወንድ ካሮት ጥማተኛ ሁላ ምን አባታችሁ ላድርጋችሁ ነው? ምን አባታችሁ ላድርጋችሁ? ምን ብያችሁ ነው እንደዚህ አላይ ላይ ወጣችሁ የሰፈራችሁ? ጭራሽ ልጄ ላይ ምን አባታችሁ አድርጋችሁ ነው? ሳልናገር ሳላወራ እንደዚህ ካላችሁ በደንብ እየነገርኳችሁ ነው የምትሰድቡኝ ጋይስ። በደንብ እየነገርኳችሁ ትሰድቡኛላችሁ። ጌታ እየነገርኳችሁ ጫምላቃ ባለጌን የምታበረታታበት ሀገር ነው። አረ ጣይቱ የእናቴ ትሙት ጣይቱ። በነገራችን ላይ ይሄ ነገር ይጣራል። እንደምንሰማው ከሆነ ኮሪደር ልማቱ ጋር አክሲደንት የደረሰው ያወረዱት ድንጋይ አለ፣ ምንድነው ግንብ አለ፣ አበባ አለ፣ መኪናው ከባድ አደጋ ላይ የደረሰበት እየተባለ ነው። ሶ ለውሃ ጥቂት አለ እና ይሄን ነገር በደንብ እስኪ ዘርዘር አድርገህ ዘግብልን። የምሬ ነው ጌታ። አክሲደንት ትራፊክ አደጋ ላይ የደረሰው እስካሁን ድረስ የትራፊክ አደጋ እንትን የገለጸው ነገር የእሷ ደጋፊዎች የእሷ ወዳጆች ደግሞ ወጥተው ከግንብ ጋር ነው ከፖል ጋር የተጋጨችው፣ ግንብ ነው የጣለችው፣ ግንብ የት ነው? የመንግስትን ግንብ ነው? መብራት ፖል ነው? አልገባኝም። ምንድን ነው የጣሉት? ይታወቅልን። ቤተሰብ አለ መጠየቅ መብቴ ነው እንደ አንድ ሶሻል ሚዲያ ሰው። ምን አባታችሁ ላድርግላችሁ? እስኪ አሁን ምን አባታችሁ ታመጣላችሁ? ምን አርጋችሁ ነው? ሰምታችሁ ተናግረን እኮ ጌታን ይጣራልን። ይሄ ነገር ለምን ነው ዝም የተባለው? ትራፊክ ነው? አደጋ ነው? ለምን ዝም ተባለ? ሶሻል ሚዲያ ላይ ታዋቂ ሰዎች ናቸው እነዚህ ሰዎች፣ አደጋ የደረሰባቸው ሰዎች፣ መኪናው ከጥቅም ውጭ እንደሆነ የዓይን እማኞች በቦታው የነበሩ ሰዎች ተናግረዋል። በጣም መኪናው በጣም ነው የሚያስፈራው የተባለው። ሶ እስካሁን ለምን አልተገለጸልን? የሚገለጽልን የስ እናንተ ናችሁ ያላችሁት። እኔ አይደለሁም ያልኩት። እኔ ከፑል ጋር ትጋጭ፣ ከአስፋልት ጋር ትጋጭ፣ መኪናዋ ምን ተደረገ ይድረስበት ያወሩት ነገር የለም። ራሷ የእሷ ደጋፊዎች ናቸው የነገራችሁ መታችሁ ላይ መኪናዋ ከግንብ ጋር ተጋጭ፣ ከፖል ጋር ተጋጭቶ ፖሉ ወደቀባቸው ያላችሁት እናንተ ናችሁ። ስለዚህ የእናንተን ቃል ይዘን ነው እያወራን ያለነው። የት ነው ይገለጽልን? ለምን አተቀርኩ መኮረኒ እንደሳ ነው ከሽ ዛሬ አደባባይ ናዚ
ሙሉ ከኔ ኋላም ስለመሆኑ አይደለም። እኔ ሳወራ ስም አልጠራም። በጣም ተጠንቅቄ ነው ስናገር የነበረው። ያ ማለት ያው ደጋፊዎቿ ስለሚወዷት እንዳይደነግጡ ምናምን ይሆናል አይደል? ተጠንቅቀሽ የምታወሪላቸው ነገር አይደለም። እንደዛ አድርጊ ነው ሳወራላቸው የነበረው። መተው መሀል አናቴ ላይ ነው ቁጭ አሉት። ተርተሽኛ መተው ማለት ነው በፈቃዳቸው መተው እዚህ ላይ ይሄንን ደግሞ እሷ ናት እንደዚህ የምታስደርገው። እሷ ናት አይኖ እሷ ናት ኢንቦክስ የምንጽፍላትን ወይም የምንላትን ለግሩፖቿ እየላከች ስለኛ የምታወራ ከዛ ደሞኛ ስንነኔ ምንም አይደለም በቴሌግራም አደረጀሽ የምታሰድቢንና የምታዝትሽብንን ልጆቻችንን እናቶቻችንን የምታሰድቢብንን ሰዎች ታስቆሚያለሽ። ታያለሽ እኔ አልበላም ማለት ታያለሽ። እናቴ ትምት እግዚአብሔር ምሮሽ ውጪ እኔ አልበላም እኮ ማለት እኔ ከምሽምሩ ነው በሰት ለነሱ አቅርቢላችሁ ነው በቃ እንትን ምንድነው ኩኪስ አቅርቢልን ያ ያስ እግዚአብሔር ምስክሬ ነው የምሬ ነው እንዴ ሶሻል ሚዲያውን በዚህ ደረጃ አራን እናረጋለን የሚሉ የተደራጁ ግሩፖች ነገም የሆነ ነገር ሀፕን ሲያደርግ እነዚህ ሰዎችን ከኋላ ያለውን ጀርባቸው መንግስት የህግ አካል ሊያጠናልን ይገባል። ስፔሻሊ ኢትዮጵያ ሀገር ላይ ተቀምጠው ቴሌግራም እያደራጁ የሚያሰድቡን እኛ የምንላቸውን ነገር በስህተት ወይም ደግሞ በመጥፎ እያደረጉ ኢትዮጵያ ላይ መንግስት የለም እያሉ እንዲናገሩ አደባባይ የሚፈቅዱላቸው እዚህ ሀገር የተቀመጡ ቴሌግራም ቻናል ግሩፕ ከፍተው የሚያሰድቡን ነው። ውጭ ሀገር ያሉትንማ ልንጠይቃቸው አንችልም። እዚህ ሀገር ያሉትን ግን በቴሌግራም እኛ የምናወራላቸው ለቴሌግራም ቻናላቸው እየላኩ ስለሆነ እያወሩ ስለሆነ ከነሱ ጋር ግንኙነት እንዳለ ይሄ ማስረጃ ነው። ምክንያቱም ጋይስ በውስጥ ያወራኋት አይዞሽ በቃ አስጠየቁሽ ያልኩትን ለነሱ ልካላቸዋለች። ከዛም በኋላ መተው ማለት ነው ምን ይላሉ እንደዚህ አይደለ። ስለዚህ እነዚህን ሰዎች ጀርባቸው ሊጠና ይገባል። የህግ አካል ትራፊክ አደጋ ደርሶባቸው ትራፊክ አደጋ እንደደረሰባቸው እስካሁን ዘገባ አልተዘገበልንም። ምንድነው ፖልን የገጩት ኮሪደር ልማቱን ምንድነው ያደረጉት ልናቅ ይገባል። ህዝብን እንደ ህዝብ እንደ ግለሰብ ኢትዮጵያዊ ስለነሱ አንድ ነገር ሲያወሩ ሚዲያውን ያጥለቀልቁታል በስድብና በዛቻ። ስለዚህም አሁንም የኢትዮጵያ ህግ አካል ይሄንን እንዲያጣራለን እንፈልጋለን። አመሰግናለሁ። ከዛም ልጆቻችንን እናርዳለን እንገላለን እንባላለን። የት ነው የሚኖሩት? አረብ ሀገር ብረት ድስት እያጠቡ ሀላ አሜሪካ ደግሞ አሉ እድሜ ጠገቦች። እኛ እሷ ምናምን ኢትዮጵያ ላይ መንግስት ብቻ አይደለም ህግም አለ። ህግ እንዳለ እያሳየንሽ ነው። ህግ እንዳለ የለም ብላችሁ እያወራችሁ መንግስት የለም እያላችሁ እየተሳደባችሁ ለእናንተ የሚያገለግል መንግስት አይኖርም። እናንተ መንግስትን እየዘለፋችሁ ሊያሾን ለመውቀስ መንግስት የለም ብላችሁ መንግስትን እንደቀላል አድርጋችሁ ታወራላችሁ አይደለ? ታዩታላችሁ። እሱ መንግስት እንዳለ ህግ እንዳለ በደንብ እናሳያችኋለን። እሺ ጠብቁ። እነሱ ለሚደግፉላቸው እነሱ ለሚያበረታቷቸው ሰዎች ጋይስ የሆነ ነገር ካላወራችሁ ህግ የለም መንግስት የለም ምን አባታችሁ ነው የምትሉት እናንተ? ጋይስ በጣም እኮ ነው የሚያናድዱት። እናቴ ትሞት በጣም እኮ ነው የሚያናድዱት። ሰው በጥፋቱ ሊወቀስ ይገባል። ሰው በጥፋቱ ልትሰድቡኝ ብትችሉ እንኳን በጥፋቴ ይላሉ። ያለ ጥፋቴ ትሰድቡኛላችሁ እንዴ? ያለ ምንም ወንጀል የሰራውን ትታችሁ ወንጀል ያልሰራው ላይ ፊት ሀላላ ጉድበል ጎንደር ጉድበል ጎንደር እሷ ማናት? ለሷ ደውስ በጣም ጋይስ ማይብና ደንቆሮ እንደሆነ የምታውቁት እንዳሉ እንገራ እሷ ማናት? ፖሊስ ሳይሰማ ሳይሰማችሁ ወይ ጋይስ ማለት እኮ በጣም ያስቃል እኮ ጋይስ በጣም ያስቃል።
አይሰማ እሷ እንዴት አክሲደንት አይደለ እንዴ? መኪና አደጋ አይደለ እንዴ? በዛ ሰዓት ስንት ሰው አለ ሶሻል ሚዲያ የሚጠቀም ሰው ስለሌላ ነገር አይደለም እኮ አክሲደንት ነው። እንዴት እሷ ሰማች? ምን ማለት ነው ቤተሰብ? ኦ ማይ ጋድ ከባድ ነው። ከዛስ ያቺስ ጋይስ ፍምስ ማለት በትፈልገው ያቺ አሮጊቷ አሜሪካ የምትኖረው የጃኒ እናት ነኝ የምትለው አወቃቸው። በግድ ለመፈመስ እኮ የምትፈልግ ሴት ናት እሷ ሴትየው። ምክንያቱም ነፍሷን ይማር በቀነኒ ጉዳይ በጣም ነበር የምትታገለው የምታወራው ስለ ቀነኒን እረሳቻት። ታዝባችኋል ግን ጋይስ እኔ ባይዘው ይላል ሚዲያ ላይ ቁጭ ብዬ ታዘ እናንተ እንደናንተ ስለማልሆን እኔ ስለማቅ ሚዲያ ላይ ምን ፈልጉ እንደሚመጣ ስለማቅ ነው እንጂ እቻውን ያቻኒ እናት ነኝ ፖል ገሽታ ነው ፖል ወድቆባቸው ነው ግን ድረጋቸው ነው ምናምን እያለች ስታወራኝ ነበር። እጃዬ ምንም አልሆነችም ወደ ቤት ተመልሳለች እንደዚሁ ናቸው እያለች ስታወራኝ ነበረች ሴትዮ። ከዚህ በፊት ስለምናቃት እኔ እንኳን ማቃት በቀነኒ ጉዳይ ነው እግዚአብሔር በሚያውቀው ማለት ነው። አሁን ከነ መፈጠሯ ቀነኒ እንረሳታለች። ሶሻል ሚዲያ ላይ የሆነ ሰው ደጋፊና ሆኖ የሆነ ነገር ሆናችሁ ስትጮህ ምስናውንና ቪውን ፈልጋችሁ ሪል አይደለም የእውነት አይደለም። አንድን ጉዳይ ጥግ ሳታደርሺ ሌላ ነገር ላይ አትዘፈዘፊ። ምክንያቱም ስለዛኛው መብት እየጠየቅሽ ያለሽበትን ሁኔታ ሳታረጋግጪ ሌላ ወደ አትጠይቂ። እውነተኛ ሰው ሆንሽ ማለት ነው። በተሽ አሁንም ያወራሹ ልጅቷን የሚያስጠይቃት እንጂ ልጅቷን የማያስጠይቃት ነገር አይደለም የሰራው። በነገራችን እኔ ሳሎን አንቺ የጃኒ እናት ነኝ፣ የጃኒ ወዳጅ ነኝ፣ የጃኒ ቀራቢ ነኝ፣ የጃኒ አማካሪ ነኝ የምትዩ አሜሪካ የምትኖሩ ሴትየው አንቺ ራስሽ ልጅቷን የሚያስጠይቅ ነገር እንደሰራሽ ልንገርሽ። የትኛውን ፖል ነው የገጨችው? የትኛውን ግንብ ነው የወደቀባቸው? የትኛው ኮሪደር ልማት ጋር ነው መኪናው አደጋ የደረሰባቸው? እኛ ደግሞ እዚህ ያለን ሰዎች እንደዚህ ብለን እንጠይቃለን። ያወራሹ አንቺ ነሽ። ልጄ፣ እናቴ፣ እህቴ ምናምን የምትያት ተቆርቋሪዋ ማለት ነው። ስለዚህ ያ ማለት ምንድነው? ፍምስናው ነው የምትፈልጊው፣ ዝናውን ነው የምትፈልጊው፣ የቪውን ነው የምትፈልጊው፣ በሷ ሰዎች መወደድ ነው የምትፈልጊው፣ አው ምናምን የሚባለውን ነገር ነው የምትፈልጊው እንጂ ትክክለኛ የሴትነት ስሜት ተሰምቶሽ አይደለም። የሴትነት ስሜት ተሰምቶሽ ቢሆን ኖሮ ትክክለኛ ሴትነት ውስጥሽ አድሮ ቢሆን ኖሮ ትክክለኛ የሴት ጥቃት አሞሽ ቢሆን ኖሮ የጀመርሽውን ግብ ታደርሺ ነበረ ወይም በዛው ትቀጥይ ነበር። ያንን ትተሽ ሌላ ነገር ላይ ትለጠፊ። አንዴ ነው የምነግርሽ። ሁለተኛ ነገር ለሴት ልጅ ነው ድምጽ የምንሆነው የምትሉት ነው አይደላችሁ? በብዛት ወደዛ ያላችሁ በብዛት ሌዝቢያኖች ናቸው። አይ ነው እንተዋወቃለን። አይ ነው ይመቻችሁ። ሌዝቢያን መሆን መብታችሁ ነው። አያገባኝም። በእናንተ ቃቃ በእናንተ ጾታዊ ፍላጎት እኔ አያገባኝም። ባይ ዘ ዌይ ለምን ሆኑ እንደዚህ አለ አያገባኝም። ከኔ ጋር የማያስማማችሁ አንድና አንድ ይሄ እነማን ታውቁታላችሁ? ማህበራችሁ ውስጥ ምን እንዳወቅኩ ታውቃላችሁ፣ ምን እንደደረስኩበት ታውቃላችሁ። ያን ነገር ላይ እኔን ለማጥፋት የምትጠቀሙት ሴራ ነው። አይ ነው እኔን ደግሞ ማንም አያጠፋኝም። መድኃኔዓለም ብቻ በቃሉ ቀንሽ ነው ካለ መድኃኔዓለም ብቻ ነው የሚያጠፋኝ። ሰው አያጠፋኝም። አንደኛ ነገር እንደናንተ ሴራ ይዤ የመጣው ሴት አይደለሁም። ሁለተኛ ነገር የውሸት ነገር አይደለም ማንጸባርቀው። ሶስተኛ ነገር እዚህ ጋር የሚያምር ልብስ ለብሼ ከበስተጀርባዬ በሾክ የታጠረ ነገር ይዤ አልመጣም። ስሰድብሽም ስቃወምሽም ሳንቋሽሽም ግልጽ ነው የምናገረው። መንጋ ይዤ አደራጅቼ አሰባስቤ እኔን ለማይደግፉ ሰዎች መንግስት የለም መንግስት ጠባቂ የለም ህግ የለም እያልኩኝ የሀገሬን ህግና መንግስት እየዘለፍኩኝ ለምፈልገው ሰው ብቻ መንግስት እንዲቆም የምጠይቅ ሴት አይደለሁም። አገሬ ላይ መንግስት እንዳለ ህግ እንዳለ እየመሰከርኩኝ የምኖር ልጅ ነኝ። ከናንተ የበለጠ መንግስት ለኔ ቆም። ይሄንን ማወቅ አለባችሁ። ምድረማይዩ እናንተ ስታወሩ ትክክል፣ እኔ ስናገር ወንጀለኛ የምደረግበት ምንም ነገር የለም። ተረዳችሁ? አሁንም ነገም ከነገ ወዲያም ነግራችኋለሁ። እንደውም አልኳችሁ ያፈንኩላችሁን እንዳላፈነዳባችሁ፣ ያስኩላችሁን ሚስጥራችሁን እንዳልዘረገፈባችሁ። ምድረ ሌላ ናፋቂ ከቨር መደራረጊያ መሸፋፈኛ ተደራርጋችሁ ስትመጡ አሜን ብለን ተቀበለናል። እረፉ። እሷን ብላችሁ እኔን የምትነኩ ከሆነ ግን እያደር ይውላል እንጂ እቺ ባቄላ ካደረች አትቆረጥም ትላለች አያቴ። እረፉ። ቁጭ
ብላችሁ ቴሌግራም አደራጅታችሁ እኔን እያሰደባችሁ እኔን እያዘለፋችሁ ያላደገችውን ልጄን እያሰደባችሁ እናንተን እመምራችሁ እንዳይመስላችሁ ነው። እናንተ እነዚህ ገረዶቹን ገርዳሚዎቹን ዶንቆሮቹን አይደለም እናንተ ዋናዎቹ አንበሎቹ እናንተ ላይ ነው እጄን እንደዚህ የምጠቁመው። እናንተ እረፉ ብያቸዋለሁ። ከኔ ጋር እረፉ። ሳያስጠሉ ጋይስ ምን አርጌ ቤተሰብ ሀላህል ምን አርጌ የኢትዮጵያ ሕዝብ ምን አርጌ እስኪ ንገሩኝ። ምን አርጌ አልተሳደብኩ፣ አልተናገርኩ፣ አላንቋሸሽኩ። እንዴ ሲሰድቡኝ አደርኩ። ምን ብዬ እስኪ ንገሩኝ። ምን ብዬ የሚያሰድበኝም ኬኳዬን የሚያናግርብኝ ምን ተናግሬ? ቤተሰብ ምን አባታችሁ ተናግሬ? ከኔ ከልጅቷ አደጋ መድረስ እኮ ጋይስ ስለኔ ወሬ የተጨነቃችሁ እኮ የሆነ ነገር እኮ እንዳለ እኮ ግልጽ እኮ ነው። ኢትዮጵያ ሕዝብ እንደው አይ ተፈስቶባችሁ ምን ተብሎባችሁ እንደሆነ አላውቅም እንጂ እኮ ፈዛችሁ ነው እንጂ ጋይስ አደጋ የደረሰባት ልጅ ላይ ሳያስቡና ሳይጨነቁ እኮ ጋይስ እኔ በወሮት ወሬ ተጨነቁ። ሆይ ከዚህ ሁሉ ሕዝብ ሊያሾ ላይ እንደዚህ ያፈጠጣችሁሳ ሆይ ሊያሾ ላይ ለምንድን ነው የምትሉት? ለምንድን ነው በዚህ ደረጃ ስለኔ የምትጨነቁት ጋይስ? በዚህ ደረጃ ለምንድን ስለኔ እንደዚህ የምትሆኑት? እኔ ሚስጥራችሁን አላወጣም። ሚስጥራችሁን የሚያወጣው እግዚአብሔር ያውጣላችሁ። በቀኑ እግዚአብሔር ያጋልጣችሁ። እናንተ ሚስጥር ምን አገባኝ? ምን አገባኝ? ጌታ ይጠብቅሽ። ብዙ ምቀኛ አለች ማሪ። አይኑ በጣም ብዙ ምቀኛ ነው ያለኝ። እኔ እኮ ለዛ እኮ ነው በሬን ዘግቼ የምቀመጠው። ሰው እኮ አስጠላኝ እኮ እናቴ ትሙት። እግዚአብሔር ምስክሬ ነው። ከጃብ ልቻ አጠጥቼ የሚወጋኝ ነው የሚመጣው ብላለች። ሰርጀሪ ጊፍት ሰጥቼ እኔ ነው ሊወጉኝ ይመጣሉ። ሰርጀሪስ ጊፍት ሰጣ የለመነችውን አካፍላ ነው ጋይስ። እኔ አበል ብቻ አጥቼ ራሱ እኮ እጄ ሊቆረጥሙ ነው የሚመጡት እንዴ እናቴ ትሙት። አሁን እቺ ነው ምክራከሰኝ አብቻ አጥቼ እውነት አትችሉም። ባይዘው እኔን ማባረር አትችሉም። ከምንም አይነት አካውንት እኔን ማባረር አትችሉም። መመኑ እኛ ሄዝሙ ከየስ ያ ደግሞ ያቺ አዋ ጮፉኝ ማን ከፍ ዝቅ እያለ ምታሩ መጥስኩ እና ምናምን ስለ አልሻለ ይላል በነፃ ማላወራም እንጂ እንዴ ጋይስ ኬፋዬን በደም ይስተፍልሽ። እናቴ ትሙት ልጄን እየሰደቡ ስለነሱ ጥሩ ላወራላችሁ። ልጄን የነካሽ ቀን ይኸውልሽ ጥንብኩ ሲሆን አውጥቼ ነው መናገር። እከካ ዛጠወጥ አለኔ ምድረ አለኔ ለውጥና እድገት የሚመስላችሁ ቪውና ቫይራል ፍምስና ከመጣ ሰው ጋር ሪሌሽን ስትጀምሩ ለውጥና እድገት ይመስላችኋል። ምድረ ዝምተኛ እንተዋወቃለን። አልፋችሁ ተቀመጡ። ፍቅር አይደለም እንጂ ቫይራልነቱን ብላችሁ ያወራችሁትንም ነገር እናውቃለን። አፈነንላችሁ ነው። እረፉ። ምድረ ቆሻሻ ጭራሽ ልጄን ይሰድቧታል ጋይስ። ልጄን ሊናገሩብኝ እንኳን 9 ወር አርግዤ መከራዬን በልቼ ያሳደግኳት ልጄ በልጄ ማትመጡ ባንቺ ድረስ ይቻላል። አንቺን ይድፋሽ ይቻላል። አንቺን የመኪና አደጋ ይድረስብሽ ማለት ይቻላል። አንቺን የሆነ ነገር አድርግሽ ማለት ይቻላል። ልጄን የነካሽ ቀን ግን አልለቅሽም። እኔ ነው የማወራብሽ። ክፉ፣ መጥፎ፣ ጨካኝ፣ አሪዮስ፣ ሸርሙጣ፣ አለሌ ምናምን ለኔ ማለት ይችላል። ልጄን የነካሽ ቀን ግን እንዲህ ነው እንገባልሽ። አበት ለማሪ የብሬን እኮ ነው ማርያምን። እናንተ እኮ አሁን እኮ ሪሞሮ ነው እንጂ ሪከርድ የተደረገውን ቪዲዮ ምናምን ስታዩ እቺ ልጅ ምናምን ነው አይደለም። አንቺን ብትሆኛ አትመሪያቸውም። ባላልኩበት እንደው አልኩኝ አድርገው የተናገሩኝ የሰደቡኝ ልጄን እየገደሉብኝ እያቋሸሹብኝ አፈር ፍታቻ አንድ ፍሬ ልጅ ደደብ። ስለዚህ እናንተን አለም ሰድባችሁ የእናንተን አንበሮች ነው መሰድብላችሁ። የእናንተን ማህበር ነው መሰድብላችሁ። ዋና አደራጃችሁ ነው መሰድብላችሁ።
ቆሻሻ አላ የሊያ ቃል እንደዚህ ቲክቶክና ያንቀጥቅጠው ጋይስ ምንም ሳላወራ እንዴ ቤተሰቦች ስም ጠርቼ ቢሆንስ ጫታማ ጋይስ ዛሬ ልቃም እንዴ እንደውም በዚህ ድሪያ ዲጄ ሙለሪ አባቴ ስሙ ዛሬ በዚህ ድሪያ ፏል በርበስ እንዴ ዶላር ገባችሁ እንዴ የምን ቤተሰብ በዚህ ድሪያ በነገራችን እናቴ ትሙት ትላንትና ነው ድሪያ የመጣው እናቴ ትሙትን ከድሬዳዋ እግዚአብሔር ምስክሬ የታለ ስሚማ የድሬዳዋ ልጣና አጭሽልኝ አምጪ ቆይ ቡርቴ ላሳያቸው የድሬዳዋ ትላንትና ነው ይሄ ድሪያ የሚመጣልኝ ከነሻርቡ የታለ የትኛው ቃል ዘረገፍሹ የጣማቻው ላይ የቱ ጋር ነው ያለው እኔ ላምጣው ቢያ ቁርሳ ቤት አንቺ አረሷ አንቺ እንታ ባይ ዘ ዌይ ይሄ ነጠላም አለው እኔ ማርያምን እመጣለሁ ቆይ አንድ ጉዳይ አለኝ አሁን ላስጨርስና እሱን ጨርሼ እመጣለሁ እንዴ ይሄው መጣልኝ እኮ ከድሬ ስሚ ሂጂና ከዛ ክፍል ከሜታ ቤት ማለት ነው እንትና አጭ የዚህ ሻር ሂጂ ከይኳ የዚህ እንዳር ሻርባ አጭልኝ ዛሬ ማርያምን እንደው የተኩትን በጫ ነው የሚያመጣላችሁ በድዋ ነው ይዛችሁ ቀጥቅጥባችኋል ቃም አድርጌ እግዚአብሔርዬ እርገፈርገው የትሰውን በርጫ ምን አባሽ ታመጫለሽ እናቴ ትቀማለች እና ምን አንቺ ምናምን ትቀማለች አለች ምናምን እውነት እንደሆነ የምፈራ ይመስል ትዘሙታለች እያላችሁ ትሉኝ የለ ያለት ምንም ሳየ እንኳን ታልቀም ትቀማለች ትዘሙታለች ትሉኝ የለ እንዴ ንፍጣሞች ኬኳ ስልስ ይሁማ ገለምሶ ይሁን አይ ገለምሶ አሪፍ ነው ጋይስ እቱማ በእናቶች ከድሬዳዋ ነው ትላት የድሬዳዋ ልጆች ታውቁታላችሁ አይንን ቃል ይሁት ጋይስ በኪፋው ተተቃዲ መጣለ ትላንትና ነው የምጠር ወይኔ ሽታው ጌታው ይው ጋይስ የድሬዳዋ አጣን ነው ትላንትና ነው የመጣለ ሽታው ማለት ምን ይለያላ ኬኳ ዘሬ በጋምላክ ይለያል ሽታው ይታወቃል ይሄ እዛ ይታወቃል ድሬዳዋ ይሄ በቃ ይሄ ነው ድሬዳዋ ጣን ዋው ድሬዳዎች አሁን እናንተ ጣላኩ ዝም ብላችሁ አታፍኑት የጎንደር ምጣን ይለያል በነገራችን ላይ ጎንደር ራሱ ጣኑ ይለያል እናቴ ትሙት በኢየሱስ ክርስቶስ እና ቤቱ ሳይጨስበት ቤቱ ይሄን ይሸታል ገና ካሁኑ ማርያምን ምንም በጣም ነው የገረመኝ እና ይኸው ሻርቡ ይሲ ይኸው ቀዛሬ ማማ እንደዚህ ተከሽኖ ነው የሚሸጠው አው ትላንትና ነው የወጣልኝ የቢልጭ ልጁ የሙኒቲ ነው እሷም የድሬዳዋ ልጅ አታውቃላችሁ አማረብሽ ቴንክ ዩ ማሪ ያምራላ ሉባንጃ ነው የባህር ዕጣን ነው የባህር ዕጣን ይባላል ኦኬ የባህር ዕጣን ነው የሚባለው እናንተ ድሬዳዎች በጣም ነው የምትገርሙት አቦላኩ ሰው ሲመጣ ወደዚህ ጣል እኔ ጋር ለምንድን ነው የማትልኩልኝ ጣል ከሰርጀሪ ጋር ተጣልታ ነው ምናምን በላችሁ ነው የማትልኩት ላኩ የድሬዳዋ ሰዎች ኢንስፔክተር ወንጌ ላኪልኝ የምር ያ ለምን ኧረ ለምን ፈልገሽ ማቤቴ ተነሽ ቆይ ቁርጥሽን ቢያንቺ ፈልገሽ ከሆነ ነው አው ይሄን ነው ልበሽ ያላችሁ ጋር
ሻሹን አውርቂ ነው ያለሽ። እሺ ላስተካክል ፀጉሬ እንትን ስለሆነ እዚህ ጋር ደስ Zalag, zała. Hey.